እኔ መልሽ ግን ልጄ ነገር ልትመረቅ እኮ ነው። መቼም እመጣለሁ። ደግሞ እኮ ነው የሚገርመኝ ሁሌ እኮ ነው። አዎ እኮ ግን ቆንጆ ያንቺ ልጅ ግማሽ ነው የሚመረቀው እንዴ? አዎ ምን ይመረቃል? ይረገማል እንጂ ይሄ ዝም ብሎ ነው ቁጭ ብሎ ያውቃል። ሌላ ስራ ምን አለው? አይ ያንቺ ልጅ ግን እንኳን 9 ወር ተረግዞ በ9 ብር ያዋጣል። እውነት ነው። ደግሞ እኮ ነው የሚገርመኝ በ40 ዓመቱ ፂሙን እያበጠረ አንቺ ጋር ቁጭ ብሎ ራፕ ባተር ይላል። ቆይ ምንድነው ችግሩ? ምን አቀለታለሁ? በእናትሽ አቃጠለኝ እኮ ነው። ይኸውልሽ እኔ ግን አንቺም ብሆን ልጅሽን ቂጡን ገልብጬ ግርፍ አድርጌ አደብ እስኪይዝ ነበር ስራ ጉቤ Just hit a button, Morty. Give me a beat. Oh man. Okay. All right. Yeah. Let's go. ያወራችሁትን ተግብሩ እስኪንያችሁ ሲሰበክ ስለኔ መጥፎ አጨብጭባችሁ በባዶ ሜዳ እንዳልፎከራችሁ like Pablo on the beat መጣላችሁ ያኔ ራፕ ሳረግ ስሜን ተከትሎ ሁሉም እያየኝ ይገረማል ብሎ ሰሞንና ወርቁም እንደተጠፈ ትሎ ይቀርብላቸዋል እንደ ቀልዬ ፍሎ ያ ውሸት ካላቆም ትገረፋለህ። ይቅርታ ከጠየቅ ግን ትባረካለህ። ለማያውቅ እንጂ እኛ ላይ ለምን ትላጣለህ? ጭራሽ ደግሞ አንደኛ ነኝ ብለህ ካወራለህ። ኒጋ አያማማ መርዝ ጠጣ ካልተስማማ ዘፈን ተመችቶኛል ግን ጆሮዬ ደማ ፓብሎ እንደ ቢት ያቦካል ሊጥ ስምህን መስማት ሰለቸን። ስምህንም ቀይር ባግራውን ቀይር ከቤት ውጣ ዞር በል ዘመድን ዘይር። ሞኝ ነህ ይሉሃል ዝም ብሎ የሚስቅ ጎርፍ ሲወስደው ዳስጦ ጥርሱን የሚፍቅ ሞኝ ነህ ይሉኛል የያዘውን አይለቅም ግን መቼም ብልጣ ብልጦች አታለውኝ አያውቁም። ላይ መስል ጨዋታ በዚህ ጭልፋ ልትመታ ከአሁን ሰዓት እስከ ማታ ደም ብትጠይቅ ይሻላል። ይቅርታ